በዓለም ላይ እንደ ኦልድ ትራፎርድ የብዙዎችን ቀልብ የሳበ በስሜት የተሞላና ገናና የሆነ የስፖርት ማዕከል ማግኘት ብዙ ከባድ ነው። ካሉም ጥቂቶች ናቸው። በሰር ቦቢ ቻርልተን የህልሞች ቲያትር ኦፍ ድሪምስ ተብሎ የተሰየመው ይህ ስቴዲየም ለአንድ ክፍለ ዘመን ያህል የታላላቅ ድሎች፣ ልብ ሰባሪ አደጋዎችና የሌጀንዶች መኖሪያ ሆኖ ቆይቷል። ነገር ግን ከዘመናዊው የብረት ጣሪያና ከፍ ካሉት ፎቆች በስተጀርባ በጡብና በብረት የተጻፈ ታሪክ አለ። ከጭስና ኬሚካል ከተሞላው የባንክ ስትሪት ሜዳ ተነስተው የእንግሊዝን ታላቅ ስታዲየም ለመገንባት ያለሙበት በሁለተኛው የዓለም ጦርነት በቦምብ የወደመበትና እንደገና ከድምሰሳ ተነስቶ የዓለማችን ግዙፍ ስታዲየም የሆነበትን ታሪክ ይህ ከ1909 እስከ ዛሬ እንዲሁም ወደፊት የሚጠበቀው የኦልድ ትራፎርድ ሙሉ የህንጻ ታሪክ ጉዞ ነው። ኦልድ ትራፎርድ በሁለተኛው ዓለም ጦርነት ከፍተኛ ጉዳት የደረሰበት ይህ ሳምንት ነው። ነሐሴ ወር በሃያኛው ክፍለ ዘመን መባቻ ላይ በወቅቱ ኒውተን ሂዝ ተብሎ የሚጠራው ማንቸስተር ዩናይትድ በባንክ ስትሪት ይጫወት ነበር። ሜዳው በአቅራቢያው ካሉ የኬሚካል ፋብሪካዎች በሚወጣው ወፍራም ጭስ የተሸፈነና ለመጫወትም እጅግ አስቸጋሪ ነበር። በ1909 የክለቡ ፕሬዝዳንት ጆን ሄንሪ ዴቪስ ክለቡን የሚመጥነው ታላቅ ሜዳ ያስፈልገዋል በማለት በወቅቱ እጅግ ከፍተኛ የሆነ 90,000 ፓውንድ በመመደብ በትራፎርድ ፓርክ አቅራቢያ የሚገኘውን ቦታ ገዙም። ስታዲየሙን እንዲቀርጽ የተመረጠው ታዋቂው ስኮትላንዳዊ መሐንዲስ አርቺባልድ ሊች ይባል ነበር። የሊች የመጀመሪያ ዲዛይን 100,000 ተመልካቾችን የመያዝ አቅም ያለው ግዙፍ ስታዲየም ነበር። ነገር ግን የማቴሪያል ዋጋ በመጨመሩ ምክንያት አቅሙ ወደ 80,000 ዝቅ እንዲል ተደረገም። በ1910 የመጀመሪያው ስታዲየም ዋና ክፍሎች ተጀመረም። ደቡብ ስታንድ ዋናው መግቢያ ነው። ብቸኛው ሙሉ በሙሉ ወንበርና ጣሪያ የነበረው ክፍል ሲሆን ታዋቂው የሊች ብረት አሰራርና የተጫዋቾች መውጫ ታናል ያካተተ ነው። የሰሜኑ ምስራቅና ምዕራብ ስታንዶች ክፍት የሆኑ በአፈር ቁልልና በብረት አጥር የተሰሩ የመቆሚያ ቦታዎች ነበሩ። የመጀመሪያው ጨዋታ የካቲት 19 ቀን 1910 እንደ አውሮፓውያን አቆጣጠር ማንቸስተር ዩናይትድ በ45,000 ተመልካች ፊት በሊቨርፑል ተሸነፈ። በ1939 እንደ አውሮፓውያን አቆጣጠር በኤፍኤ ካፕ የግማሽ ፍጻሜ በኦልቭስና ግሪምስቢ ታውን ጨዋታ 76,962 ተመልካቾች በመገኘት የስታዲየሙ ከፍተኛው የተመልካች ቁጥር ተመዘገበ። በመስከረም 1939 ሁለተኛው የዓለም ጦርነት ሲፈነዳ የእንግሊዝ እግር ኳስ ተቋረጠ። ኦልድ ትራፎርድም በወታደሮች ለመጋዘንነት ተያዘ። ትራፎርድ ፓርክ ለጦር መሳሪያ ማምረቻነት ያገለግል ስለነበር የጀርመን የአየር ኃይል ሉፍትዋፌ ዋና ኢላማ ሆነ። በመጋቢት 11 ቀን 1941 እንደ አውሮፓውያን አቆጣጠር የጀርመን ቦምብ ጣይ አውሮፕላኖች በስታዲየሙ ላይ የጥፋት ድብደባ ፈጸሙ። ዋናው ስታዲየም ሙሉ በሙሉ ተደመሰሰ። ሜዳው በቦምብ ጉድጓድ ተሞላ። የዕቃ ክፍሎች፣ የክለቡ ሰነዶችና አልባሳት በሙሉ ወደ አመድነት ተቀየሩ። የተረፈው የውጭው ግንብና የተጫዋቾች መውጫ ታናሉ ብቻ ነበር። ለ10 ዓመታት ያህል ማንቸስተር ዩናይትድ የራሱ መጫወቻ ሜዳ አልነበረውም። የከተማው ተቀናቃኛቸው ማንቸስተር ሲቲ ሜዳውን ሜን ሮድን እንዲጠቀሙ ፈቀደላቸው። ዩናይትድ ለሲቲ በአመት 5,000 ፓውንድ እና የደጋፊዎችን ክፍያ ድርሻ ይከፍል ነበር። ከጦርነቱ በኋላ የብረትና ሲሚንቶ እጥረት በመኖሩ ግንባታው ዘገየም። በመጨረሻም ነሐሴ 24 ቀን 1949 እንደ አውሮፓውያን አቆጣጠር ከ8 ዓመታት ስደት በኋላ ማንቸስተር ዩናይትድ ወደ ቤቱ ተመልሶ ቦልተንን 3-0 በማሸነፍ በድል ጀመረም። 1951 ላይ የዋናው ስታዲየም ጣሪያ ሙሉ በሙሉ ተገነባ።
መጋቢት 1957 በምሽት ለሚደረጉ የአውሮፓ ጨዋታዎች የሚያገለግሉ 4 ግዙፍ ፍለድላይት ምሰሶዎች ተተከሉ። በ1965 የሰሜኑ ስታንድ የሰሜኑ መቀመጫ ካንቲሌቨር በስተርጀርባ ብቻ በሚደገፍ የብረት ጣሪያ ተሰራ። ይህም የተመልካቹን እይታ የሚጋርዱ ምሰሶዎችን ሙሉ በሙሉ አስወገደም። ኦልድ ትራፎርድ የእንግሊዝ የዓለም ዋንጫ ጨዋታዎችን አስተናገደም 1966 ላይ። ይህ ታላቅ ታሪክ ነው ለስታዲየሙ። በ1980ዎቹ ማብቂያ የእንግሊዝ ስታዲየሞች ደህንነት አሳሳቢ ሆነ። በ1989 የ97 ደጋፊዎችን ሕይወት የቀጠፈው የሂልስብሮ አደጋ ከተከሰተ በኋላ የብሪታንያ መንግስት የቴይለር ሪፖርት የተሰኘ መመሪያ አወጣ። መመሪያው በከፍተኛው ሊግ የሚገኙ ስታዲየሞች በሙሉ ቆሞ መመልከቻቸውን አስወግደው ሙሉ በሙሉ ወደ ተቀማጭ ወንበር እንዲቀይሩ አስገደደ። ይህ ማለት የኦልድ ትራፎርድ የልብ ምት የሆነው ስትሬትፎርድ ኤንድ መፍረስ ነበረበት። በ1992 እንደ አውሮፓውያን አቆጣጠር የቆሙ ተመልካቾች መመልከቻው እንዲፈርስ ተደርጎ በ10 ሚሊዮን ፓውንድ ወንበር ተገጠመለት። በዚህም የስታዲየሙ የመያዝ አቅም ወደ 44,000 ዝቅ አለም። በሰር አሌክስ ፈርጉሰን ይመራ የነበረው ዩናይትድ ሊጉን የበላይነት ሲቆጣጠር የቲኬት ፍላጎት ጨመረ። 44,000 ወንበር በቂ አልነበረም። የሰሜኑ ስታንድ 1995 ከ1996 በ19 ሚሊዮን ፓውንድ ባለ 3 ፎቅ ሆኖ ተገነባ። አቅሙን ወደ 56,000 አሳደገ። በኋላም በሰር አሌክስ ፈርጉሰን ስም ተሰየመ። ምስራቅና ምዕራብ ስታንድ የሚባሉት ከ1999 እስከ 2000 ሁለተኛ ፎቆች ተጨምሮ አቅሙ ወደ 68,217 ከፍ አለ። ከ2005 እስከ 2006 ደግሞ ኮርነሮቹ ማዕዘኖቹ በመገንባታቸው አቅሙ ወደ 76,212 በማደግ በእንግሊዝ ትልቁ ስታዲየም ሆነ ተመልካች በማስተናገድ። ከነዚህ ማስፋፊያዎች በኋላ ግን አንድ መሰናክል ተፈጠረ። የደቡቡ ስታንድ ሰር ቦቢ ቻርልተን ስታንድ በባቡር መስመሩ ምክንያት ማሳደግ አልተቻለም። በአሁኑ ወቅት ክለቡ የስታዲየሙ ዕድሜ በመግፋቱ ምክንያት 2 አማራጮች እያየ ይገኛል። ነባሩን ማደስ ወይም በፎስተር ኤንድ ፓርትነርስ ዲዛይን መሰረት 100,000 ተመልካቾች የሚይዝ አዲስ ኒው ትራፎርድ መገንባት 300 ሜትሮች ብቻ ፈቀቅ ብሎ። ታሪካዊው ኦልድ ትራፎርድ ቢታደስም ወይም በአዲስ ቢተካም ላለፉት 100 ዓመታት የእግር ኳስ ታሪክ የተቀረጸበት እውነተኛ የህልሞች ቲያትር ሆኖ ይኖራል።